ጤና ይስጥልን ውድ የዩቲዩብ ፕሮግራም ተከታታዮቻችን እንደምን አላችሁ? በዛሬው ዕለት ከተለያዩ የቴራፒስት አይነቶች መካከል ምን አይነቶቹ ለእናንተ ትክክለኛ ሊሆኑ ይችላሉ ወይንም ደግሞ ምን አይነት ባህሪዎችን አንድ ቴራፒስት ካሳየ ከዛ ቴራፒስት ጋር ያለን ግንኙነት ማቋረጥ ወይም ደግሞ ሌላ ቴራፒስት መፈልግ ያስፈልጋል የሚለውን ጉዳይ ነው የምንመለከተው። ይህንን ጽሁፍ ያገኘሁት ጆናታን ሼልደር በማህበራዊ ሚዲያ ገጻቸው ላይ ካቀረቡት መልእክት ነው። ጆናታን ሼልደር እንግዲህ የክሊኒካል ሳይኮሎጂ ፕሮፌሰር እንደዚሁም ደግሞ ሳይካትሪስቶችን የሚያስተምሩ አሜሪካዊ ፕሮፌሰር ናቸው። በርካታ ከአእምሮ ጤና ጋር የተያያዙ መረጃዎችን በማህበራዊ ሚዲያ እንደዚሁም ደግሞ ሰብስታክ ላይ ባለው ኒውስሌተራቸው ያጋራሉ። ይህንኛውን መልእክታቸውን ለማብራራት ሞክራለሁ። አንዳንዴ ቴራፒስቶችን ስንመለከት መጀመሪያ ማየት ያለብን ነገሮች አንድ ቴራፒስት ከታካሚ ጋር በሚኖረው ግንኙነት ታካሚ የሚለውን ነገር ሁሉ የሚስማማበት ከሆነ ያ ትክክል አይደለም። ምክንያቱም ሁሉም ታካሚ የሚለው ነገር ልክ ነው ማለት አይደለም። ስለዚህ ቴራፒስቱ እውነተኛ መሆን አለበት። ስለዚህ ዝም ብሎ ከምንናገረው ነገር ጋር የሚስማማና ሁሉ ጊዜ ጎሽ የሚለንን ቴራፒስት መፈለግ የለብንም ማለት ነው። ብዙ ጊዜ ታካሚዎች በጣም በትኩረት የምንፈልገው ትኩረት የሚሰጠንና ከምንለው ነገር ጋር የሚስማማን ነው። ግን ያ ማለት ደግሞ አንዳንድ ጊዜ መነገር ያለባቸው ሃርድ ትሩዝ የምንላቸው ወይም ደግሞ ለመቀበል ሊከብዱ የሚችሉ ግን እውነተኛ የሆኑ ነገሮችን መስማት ስላለብን ያንን ማስተካከል ያስፈልጋል ማለት ነው። ሌላኛው ደግሞ በህይወታችሁ ውስጥ ያለውን ሰው ወይም ደግሞ የቤተሰብ አባል ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ ይሄ ህመም አለበት ያ ህመም አለበት እያለ ቴራፒስታችሁ የሚነግራችሁ ከሆነ ይሄም ሌላ ትክክለኛ ያልሆነ ነገር ነው። ምክንያቱም እነዛ ሳይሆኑ ታካሚዎቹ እናንተ ናችሁና የእናንተን ጤንነትና የእናንተን ዲያግኖሲስ ነው እንጂ መናገር ያለበት ሌሎች ያላገኛቸውን ሰዎች ዲያግኖስ ማድረግ የለበትም ማለት ነው። ሌላኛው ምክር መስጠት ነው። ምክር መስጠት እንግዲህ ብዙ ጊዜ ሰዎች ወደ ቴራፒስት ሲሄዱ ወደ ሳይካትሪስትም ሆነ ሳይኮሎጂስት በሚሄዱበት ጊዜ ምክርን የመፈለግ ነገር ይኖርባቸዋል ወይም ደግሞ ይታይባቸዋል። ነገር ግን ዋናው የሐኪሙ ኃላፊነት ወይም ደግሞ የሳይኮሎጂስቱ ኃላፊነት ምክር መስጠት ሳይሆን ማከም ነው። ማከም ደግሞ በንግግር በመወያየት ይደረጋል። ነገር ግን ይህን አድርግ ያንን አታድርግ በማለት መምከር ከሙያዊው ስነ ምግባር የሚጠበቅ አይደለም ማለት ነው። ሌላኛው ደግሞ የሩሩነት ስሜትን ማሳየት በጣም አስፈላጊ ነው። ምክንያቱም ሰውየው የሚያልፍበት ከፍተኛ የሆነ ችግር ስላለ ያንን ችግር መረዳት መቻልና ራስን በዛ ሰውዬ ወይም ደግሞ በታካሚ ቦታ አድርጎ መመልከት ሌላኛው በጣም አስፈላጊ ነገር ነው። ሌላኛው ደግሞ ታካሚው ችግሩን በሚያቀርብበት ጊዜ የሚያክመው ሰው እንደ አሰልጣኝ ወይም ደግሞ እንደ ቺር ሊደር አይደለም ራሱ ማሳየት ያለበት። ነገር ግን ህመሙን በጥንቃቄ መመርመርና ከዛ በኋላ የሚረዳውን የሕክምና ሁኔታ ለታካሚው ማቅረብ እንጂ ዝም ብሎ መደገፍ ይሄ ቅድም ምክር ጋር ሊያያዝ ይችላል። መደገፍና ማበረታታት ብቻ ሳይሆን ነገር ግን የሚያስፈልገውን ነገር መስጠት ነው የሚጠበቅበት። እንደዚሁም ደግሞ ታካሚ የሚናገረውን ነገር ሁሉ ትክክል ነው እያሉ ማበረታታት አይጠበቅም ማለት ነው። ከዚህም በተጨማሪ ደግሞ የመንፈሳዊ ወይም ደግሞ የሃይማኖታዊ ሁኔታዎችን መቀላቀል አያስፈልግም። ምክንያቱም ታካሚው አንድ የጤና ባለሙያ ጋር በሚሄድበት ጊዜ ሃይማኖታዊ ምክርን ወይም ደግሞ መንፈሳዊ ምክርን ለማግኘት ሳይሆን ነገር ግን ከሕክምናው አንጻር የሚሰጠውን ነገር ለመቀበል ነውና ይሄንን ነገሮች መደባለቅ ብዙ ጊዜ ሊስተዋል ይችላል። ነገር ግን ትክክለኛ አሰራር እንዳልሆነ ሊታወቅ ይገባል ማለት ነው። ሌላኛው ደግሞ ታካሚ ምክርን በሚጠይቅበት ጊዜ ወይም ደግሞ እርዳታን በሚጠይቅበት ጊዜ የሚያክመው ሰው የራሱን ሁኔታ በጣም ማውራት አያስፈልግም። እኔ እንደዚህ ሆኜ እኔ በዚህ አልፌ እኔ እንደዚህ አጋጥሞኝ እያሉ ለረጅም ጊዜ ስለ ራስ ጉዳይ ማንሳት በጣም አስፈላጊ አይደለም። ምክንያቱም ትኩረት ማድረግ ያለበት ታካሚው ላይ እና ፕሮፌሽናሊዝሙንም በዛው ሜንቴን ማድረግ ስላለበት ይሄም ግምት ውስጥ መግባት ያለበት ነገር ነው። በአጠቃላይ ከታካሚና ከቴራፒስት መካከል ያለው ግንኙነት በጣም ፕሮፌሽናል መሆን መቻል አለበት። እንደዚሁም ደግሞ ሁለቱ ከተግባቡ በኋላ ትኩረታቸውን ህመሙን እንዴት ማሻሻል እንዳለባቸው እና ደግሞ እንዴት ታካሚው ከዛ ነገር ውስጥ እንደሚወጣ ፕላን ማውጣት ነው የሚገባቸው እንጂ የጓደኝነት ወይም ደግሞ በጣም ከፕሮፌሽናል አልፎ በጣም የመቀራረብን ነገር የሚያበረታታ ቴራፒ መሆን የለበትም ማለት ነው።
እናንተ ምን ያስተዋላችሁት ነገር አለ? ከታካሚ እንደ ታካሚ ስትመለከቱ ምን አይነት ቻሌንጆች ገጥሟችሁ ያውቃሉ? እነሱን በኮሜንት ሴክሽኑ እንድታጋሩኝ ጋብዛችኋለሁ። ስላደመጣችሁኝ አመሰግናለሁ።